በዓለማችን ላይ በጣም ምርጥና ቤስት ኤአይ አፕሊኬሽኖችን ዛሬ 3 መርጬ ይዤላችሁ መጥቻለሁ። ሁለቱን ከሞላ ጎደል ትጠቀሟቸዋላችሁ። ሶስተኛውን ደግሞ ብዙ ጊዜ አትጠቀሙትም። ነገር ግን በጣም ጽድት ያለ አፕሊኬሽን ነው። ለምን እንደሚጠቅም ይዤላችሁ መጥቻለሁ ማለት ነው። ለተማሪዎች፣ ለፕሮጀክት ስራ እንዲሁም ደግሞ ለሪሰርች ከኤሌመንተሪ ጀምሮ እስከ ዩኒቨርሲቲ ድረስ ያላችሁ ለአሳይመንት፣ ለፕሮጀክት፣ ለተለያዩ ስራዎች መጨነቅ ቀረ። አንደኛ ቻት ጂፒቲ። ይሄንን አፕሊኬሽን ብዙ ጊዜ ትጠቀሙታላችሁ። እናንተ ግን የምትጠቀሙት ጥያቄዎችን በጽሁፍ በማቅረብ ነው። ዛሬ ደግሞ በተለያየ መልኩ እንዴት ማቅረብ እንደምትችሉ ላሳያችሁ። ይህ አፕሊኬሽን በጣም ብዙ ጥቅሞች ነው ያሉት። ከነዛ መካከል እዚች ጋር እንደምትመለከቱት የመጀመሪያው ሰመራይዝ ቴክስት ነው። ብዙ የተጻፈ ቴክስቶችን ሰመራይዝ አድርጎ ዋና ዋና ሀሳቦችን አብሶ መጽሐፍ ለምታነቡ ሰዎች ይህ ለእናንተ በጣም አስፈላጊ ነው። ሰመራይዝ ያደርግላችኋል ማለት ነው። ፎቶ አንስታችሁ ትሰጡታላችሁ። እሱ ዋና ዋና ሀሳቦቹን ቀጠር አድርጎ ያቀርብላችኋል። ሁለተኛው ጌት አድቫይስ ነው። ምክር ለምትፈልጉበት ርዕስ ላይ ትጽፉና ትጠይቁታላችሁ። ለሱ ደግሞ ለእናንተ በጣም ጽድት ያሉ ሀሳቦችን ይሰጣችኋል ማለት ነው። ስለዚህ እነዚህና ሌሎች እዚች ጋር ሞር የሚለውን ስትጫኑ ይሄን ሁሉ ማየት ትችላላችሁ። እኔ የምጠቀምበት እና ትልቁ ዛሬ ደግሞ በአዲስ መልኩ ይዤላችሁ የመጣሁት ይሄኛው ነው። እሺ አናላይዝ ኢሜጅ የሚል ነው። ዩቲዩበሮች ይሄንን ብትጠቀሙበት በጣም ደስ ይለኛል። በመጀመሪያ ምንድነው ይሄ ታምነላችሁ ሰርታችሁ ከጨረሳችሁ በኋላ ሬት ያደርግላችኋል። ከፈለጋችሁ ከ100 ከፈለጋችሁ ከ10 ሬት ያደርግላችኋል፣ ይገመግምላችኋል። ስለዚህ ዩቲዩበሮች ይሄንን በደንብ ብትጠቀሙት በጣም ደስ ይለኛል። እንግዲህ ይሄንን በጽሁፍ ከመጠየቅ ውጭ እንዴት አድርገን ነው ቻት ጂፒቲን የምንጠቀመው ለሚለው ጥያቄ እዚች ጋር የፕላስ ምልክት አለች። እዚች ጋራ የፕላስ ምልክት አለች። እሷን ስትጫኗት ምን ያመጣላችኋል? ካሜራ እዚች ጋራ፣ ከዛ ፎቶ፣ ፋይል። ምንድነው የምትፈልጉት ጥያቄ በወረቀት ሆኖ መጻፍ ካልፈለጋችሁ ፎቶ ታነሱታላችሁ። ስለዚህ ከዛ ፎቶ ካነሳችሁት ላይ ምን ያደርግላችኋል? ጥያቄውን ለራሱ ከወሰደ በኋላ ምን ያደርገዋል? አስተካክሎ ይመልስላችኋል ማለት ነው። ሌላው ደግሞ ፎቶ ቀድሞ የተነሳ ከሆነ ቀድሞ የተዘጋጀ በፎቶ የተቀመጠ ጥያቄ ካላችሁ እሱንም ደግሞ በደንብ አድርጎ አብራርቶ ይመልስላችኋል ማለት ነው። ፋይልም ካላችሁ እንደዛው። ምንድነው የምናደርገው? ይሄ እንግዲህ ሌላው ደግሞ እዚች ጋራ የማይክ ምልክት አለች እዚህ ጥግ ላይ ማለት ነው። እሱ ጋራ ምንድነው የሚሆነው? በቮይስ መጠየቅ ብትፈልጉ ይህ አፕሊኬሽን በአሁኑ ሰዓት በጣም ተወዳጅ የሆነ አፕሊኬሽን ነው። ሴቱም ወንዱም ከህፃናት እስከ አዋቂ ድረስ ሰዎች እየተጠቀሙበት ያለ አፕሊኬሽን ነው። እናንተም ደግሞ እንድትጠቀሙበት ነው የምጋብዛችሁ ማለት ነው። እስኪ ለምሳሌ ከነዚህ ውስጥ አንድ ጥያቄ ልጠይቅልኝ። ዩቲዩብን እንዴት ማሳደግ ይቻላል ብዬ ልጠይቀው። እዚህ ጋራ እንደምትመለከቱት ዩቲዩብን እንዴት ማሳደግ ይቻላል ለሚለው ጥያቄ ይሄ እንግዲህ እኔ ለአሁን ለሳምፕል የጠየቅኩት ነው። እዚች ጋራ እያያችሁ ከ1 እስከ 6 እያለ ይቀጥላል። እናንተ የምትፈልጉትን እዚች ጋራ በቃ በጣም ብዙ ነው። በደንብ አብራርቶ ነው የሚሰጣችሁ። እዚህ ጋራ ከዩቲዩብ ይሄን ያክል ብር አገኘው፣ ዩቲዩብ ይሄን ያክል ብር ከፈለኝ የሚሉ ሰዎች እንኳን እንዳርገው በደንብ አብራርተው አይሰጡ ማለት አብራርተው አያስረዱም። ቻት ጂፒቲ ግን ለዚህ በጣም ቅርብ የሆነ አፕሊኬሽን ነው። ስለዚህ እናንተ ደግሞ ይሄን አፕሊኬሽን በደንብ ተጠቀሙበኛው። ደግሞ ዲፕሲክ ይባላል። ይሄንንም ደግሞ ከሞላ ጎደል ብዙዎቻችሁ ትጠቀሙታላችሁ። ዲፕሲክ ኤአይ አፕሊኬሽን ነው። ነገር ግን ደግሞ አሁንም ልክ እንደ ቻት ጂፒቲ ተመሳሳይ አገልግሎት የሚሰጥ ነው። ነገር ግን ለየት ያሉ ጥቅሞች አሉት። እሱን ደግሞ አሳያችኋለሁ ማለት ነው። ገና ስትገቡ ምን ልረዳችሁ እችላለሁ ዛሬ ነው ብሎ ነው የሚጠይቀን። ስለዚህ ምንድነው የመጀመሪያው ሊረዳን የሚችለውን ነገር በመልኩ መጠየቅ እንችላለን። እዚች ጋራ በጽሁፍ መጠየቅ እንችላለን። በጽሁፍ ከዛ እዚች ጋር ደግሞ የፕላስ ምልክት አለች ፋሚሊ። እዛች የፕላስ ምልክቷን ስንጫን
እዚች ጋር ሶስት ነገር እንደቀደሙ እንደ ቻት ጂፒቲ ሶስት ነገር ይዞ ይመጣል። የመጀመሪያው ፎቶ ነው፣ ከዛ ኢሜጅ ነው፣ ከዛ ዶክመንት ነው። ስለዚህ ጥያቄያችንን ምን ማድረግ እንችላለን? በዚች ጋራ ፎቶ አንስተን መስጠት እንችላለን። ወይም ደግሞ ፎቶ ተነስቶ የተቀመጠ ካለን ምን ማድረግ እንችላለን? ጥያቄውን መስጠት እንችላለን። ዶክመንቶች ካሉ ደግሞ እነዛን ዶክመንቶች አናላይዝ እንዲያደርግልን ወይ ሰመራይዝ እንዲያደርግልን ከፈለግን ቀለል አድርገን በሌላ በኩል ማለት ነው። እዚህ ጋራ ማየት እንድትረዱት የምፈልገው ብዙ ጥያቄዎችን ለማስተናገድ በጣም ዝግጁ ነውና ሊሚቴሽን የለውም። ለምሳሌ ቻት ጂፒቲ ፎቶ አናላይዝ ለማድረግ ማለት ነው ወይም ደግሞ ፎቶ ሬት ለማድረግ በቀን የሆነ ሊሚት አለው። ይሄኛው ግን ምንም ሊሚት የለውም። በጣም እንደፈለጋችሁ ነው የሚያስተናግዳችሁ። ተማሪዎች ይህንን ተጠቀሙበት። ይህንን ለተማሪዎች ነው እኔ የምመክረው ማለት ነው። ሶስተኛው ይሄ ደግሞ ቻት ኤአይ ወይም ደግሞ ኩዌሽን ኤአይ ይባላል። ይሄ ለተማሪዎች በጣም ቤስት የሆነ እንዲሁም ደግሞ ለሪሰርች በደንብ ልትጠቀሙበትና ሊጠቅማችሁ የሚችል አፕሊኬሽን ነው። እዚህ ጋራ ጥያቄ የሆነ ሂሳብ አጨናነቀኝ፣ ኬሚስትሪ ከበደ ምናምን የሚል ተማሪ የለም። ምክንያቱም ይህ አፕሊኬሽን ስልካችሁ ላይ ካለ ነገሮች ቀላል ናቸው ማለት ነው። እሱን ደግሞ እንዴት ነው የምንጠቀመው ለሚለው እዚች ጋር መጀመሪያ ማትስ ኩዌሽን የሚል አለ። እዚህ ጋራ ኦል ሳብጀክት የሚል አለ። ስለዚህ በፈለጋችሁት መልኩ መጠቀም ትችላላችሁ ማለት ነው። እዚህ ጋራ በደንብ መጠቀም የምትችሉት በቃ ለተማሪዎች ይሄኛው ተማሪዎች በደንብ ነው የሚጠቅማችሁ፣ ተጠቀሙበት። እንዲሁም ደግሞ ዩቲዩበሮች አዳዲስ ሀሳብ ከፈለጋችሁ እዚህ መጠየቅና ሀሳቦችን መውሰድ ትችላላችሁ። ለምሳሌ ኮንቴንት መስራት የምትፈልጉት ነገር ካለ ምናምን እሱን በደንብ ማየት ትችላላችሁ። እሺ እንዴት ነው የምንጠቀመው? እዚች ላይ ስናፕ ኩዌሽን የሚል አለ። ጥያቄዎችን ፎቶ በማንሳት መጠቀም እንችላለን። ሌላው ደግሞ በመጻፍ እዚች ጋራ መጻፍ እንችላለን። እዚች ጋር ጽፈን መጠቀም እንችላለን። ሌላው ደግሞ ፎቶ በማንሳት እዚች ጋር መጠቀም እንችላለን። ስለዚህ በጣም በርከት ያሉ ጥቅሞችን ይዞ ነው የመጣው። በደንብ ልትጠቀሙበት የሚገባው አፕሊኬሽን ይሄኛው ነው። ቤተሰብ አብሶ ተማሪዎች አዳዲስ ሀሳቦችን ወይም ደግሞ ሳብጀክቶችን ሪሰርች የምትሰሩ ሰዎች ይህን አፕሊኬሽን ተጠቀሙበት። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። እንግዲህ ሌሎች በርከት ያሉ አፕሊኬሽኖች አሉ። እነዚህን አፕሊኬሽኖች በተለያዩ ጊዜያቶች እሰራላችኋለሁ ማለት ነው። ለዛሬ ግን በዓለማችን ላይ ካሉ በጣም ምርጥ የሚባሉ ለተማሪ ለዩቲዩበሮች እንዲሁም ደግሞ የተለያዩ ሀሳቦችን ለምትፈልጉ ሰዎች እነዚህ ሶስት አፕሊኬሽን ተጠቀሙባቸው፣ ታተርፉበታላችሁ። እስካሁን ድረስ ተከታትላችሁ ከጠቀማችሁ ይህን ቤት ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ጥያቄ ያልገባችሁ ሀሳብ አስተያየት ካለ ኮሜንት ላይ ያስቀምጡ። መልካም ጊዜ